ልባም ሴት ማለት ረጅም ሴት ማለት አይደለም። ልባም ሴት ማለት አፍንጫዋ ቀጥ ያለ ማለት አይደለም። ልባም ሴት ማለት ጸጉር የምትነሰንስ ማለት አይደለም። ልባም ሴት ማለት በየሶሻል ሚዲያ እየመጣች ፍለርት የምታረግ ማለት አይደለም። እንዳትሳሳቱ። ልባም ሴት ማለት ታማኝ ማለት ነው፣ ቆራጥ ማለት ነው፣ ጎበዝ ማለት ነው፣ ሃርድ ወርከር ማለት ነው፣ የባሏ ልብ የሚተማመንባት ማለት ነው፣ ስጉር የሆነ ሂድን አጀንዳ የሌላት ማለት ነው፣ ቤቷ ላይ በንጽህና የምትኖር ማለት ነው። ልባም ሴት ማለት እንደዚህ ነው። አንደኛው መለያዋ ይሄ ነው። ትዕግስተኛ ናት፣ ሚስጥር ጠባቂ ናት። ልባም ሴት ማለት ትዕግስት ያላት ናት። በሆነ ባልሆነ ብው እያለች ቤት የምታፈነዳ ማለት አይደለም። በቀይ እንቁ የሚበልጥ ዋጋ እንዲኖራችሁ ሴቶች በጣም ውድ እንድትሆኑ የሚያደርጋችሁ ውድ መልበስ አይደለም፣ ውድ ቦታ መመገብ አይደለም፣ ውድ ልብስ መልበስ፣ ውድ የሆነ ነገር መታጠቅ ውድ አያደርጋችሁ። እንደውም ርካሽነታችሁን የምትደብቁበት እንደሆነ ነው ዓለም የሚያቀባችሁ። ውድ የሚያደርገው ታማኝነት። ከቀይ እንቁ ይበልጣል የተባለችው ታማኝ፣ ጨዋ፣ ሆነስት፣ እግዚአብሔርን የምትፈራ፣ እግዚአብሔርን የምታከብር፣ የባሏ ልብ የሚታመንባት፣ በኮንፊደንስ የሚተኛው፣ ስጋት የማይይዘው፣ ማን የደወለው ከማን ጋር ይሆን የምታወራው ብሎ አይፈራባት፣ ስጋት የለበት፣ ባውንደሪ ያላት ናት። ራሷን በጣም የምታቅናት ባለሙያ ናት ልባም ሴት። ሙያ ያላችሁ እህቶች ቁጭ ብላ ተቀላቢ አይደለች።